ጥሪ ወደ ሞት አህመድ ሁስ ወይም ሻድ እንደጻፈው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም የደውል ምልክቷን መጫን እንዳትረሱ። መልካም ጊዜ። እጃችን ላይ ባለው ማንኛውም በረከት አንርካ። ቅድም ጭላንጭል አረቄ ሻውዳኝ ዘላበድኩ። የሌለ ሀቅ በአንድ ጉንጭ አረቄ ተደልዬ ቀጠፍኩ። ይቅር በለኝ ራሴ። የሰው ልጅ ደስታውን የሚያጣው እጁ ላይ ያሉትን ስጦታዎች አቆይቶ ለመጠበቅ በሚያደርገው ውጣ ውረድ ነው። በቃ እንልቀቃቸው። በረከቶቻችን እውነትም የኛ ከነበሩ ይሰንብቱ፣ ካልሆነም ከኛ ይራቁ። እንዲሁ ሌጣችንን እንሁን። እናትሽን አለም። እጅ ላይ ያለውን ያረቄ ጠርሙስ ዘግዝቄ የምላሴ ጫፍ ላይ አስጠጋሁት። ባዶ አየር ብቻ። ውረድ 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 ውረድ። ዓለም ስካሯንም እረብ ካለው ፍሬዋ እኩል ከለከለች። የጠራ ምስሏን አላይላት ስል ብዥታ ይነሳች። አንቺ እርጉም ስካሬን እንኳን ተይልኝ። ከነ ክብሪ ሆኜ ያልሰጠሽኝን ፊትሽን ተልከስክሽን እንኳን አትንፈቂ። አንቺ ዓለም ስለተልከሰከስሽም ነው ክብሬን ጠብቂ እንኳን ያላገኘሁሽ። እንደምንም ብላ ዝንብ የምታህል የአረቄ ጠብታ የጠርሙሱ ከፈፍ ላይ ተንጠለጠለች። ዓለም በምላሿ በዚህ ጠብታ በኩል መሀል ጣቷን ያወጣችብኝ መሰለኝ። ጠርሙሱን እጄ ወደ መራኝ ወረወርኩት። ከመደርደሪያው ጀርባ ወዳለው ግድግዳ ሄዶ ተላተመ። በዚህ ድምፅ የደነገጠው ድመቴ ከመደርደሪያው ስር ወጣ። ኦ ቹቻ ወዳጄ፣ እስካሁን ድምፁን አጥፍቶ ተኝቶ ኖሯል? ሚያው እያለ ወደ ፍራሽ መጣ። እስካሁን ድምፁን አጥፍቶ ተኝቶ ኖሯል? ሚያው እያለ ወደ ፍራሽ መጣ። እሱም እንደኔ ብዙ ሰዓት መኝታው ላይ ስለነበር ሰውነቱ አልታዘዘለትም መሰል መሳብ ይቀናዋል። መሃል ጉዞ ላይ የፊት እግሮቹን ለጥጦ ደረቱን ወደ መሬት በመለጠፍ ተንጠራራ። እግሬ ስር ተሻሽቶ ተንጠራርቶ ጅራቱን ነቀነቀ። ይዤው አፉ ላይ ሳምኩት። እጅግ የምወደው ድመቴ ነው። ስሙን ቹቻ ብዬ ብሰይመው ጾታውን ግን እስካሁን በቅጡ አልለየሁትም። ስለ ድመት ብልት የማውቀው ነገር የለኝም። እንኳንስ የአንድ ተራ ድመት ይቅርና የራሴን ብልት ጠፍቶኛል። አልጋ ላይ ከወደኩ ዘመናት ተቆጠሩ። ቹቻ እግሬ ላይ ተቀምጦ ይተሻሸኛል። አንድ ዕለት በሬን ገርበብ አድርጌ ሳለ በተቀመጥኩበት ሰተት ብሎ ገባ። ከዚያች ዕለት ጀምሮ ስም ያወጣሁለት ብቸኛው ንብረቴ ቹቻ ሆነ። በዙሪያዬ ያለው ሁሉ በሌሎች ስያሜ ተሰጥቶት የተቀበልኩት ነው። ከዚህች ዓለም አንዱ ንብረቷ በስም የተመዘገበልኝ። በሬን ብከፍት የኔን ስም እነሱ እንደማያውቁት ሁሉ እኔ መጠሪያዬን ዘንግቻለሁ። እነሆ ግን ስም ያወጣሁለት ቹቻ ከዛሬ ጀምሮ አለኝና የቹቻ ጌታ ብለው ይጥሩኝ። ግና እንኳንስ በድመት ስም ይቅርና ማዕረግ አስቀድሜ ስሜን ለዓለም ሕዝብ ሁሉ ብለፈልፍ ጠሪ የለኝም። ጠሪ በሌለበት ስለ ስም መጨነቅ ደግሞ የለየለት ሞኝነት ነው። ቹቻን ግን እኔ ብቻ ብሆንም እጠራዋለሁ። እግሬ ላይ ተቀምጦ ይተሻሸኛል። እጅግ ደማቅ የሆነ ጥቁረቱ ግርማ ሞገስ ለድመት ግን እንደዚህ ይባላል? ሰጥቶታል። አይኖቹ ቢጫ ናቸው። ከዚያች ቀን በኋላ ወደ ውጭ ዓለም አልተመለሰም። ጠዋት ሲሆን ብቻ በሩ ስር ሆኖ ጭራውን እየወዘወዘ ሚያው ይለኛል። ተነስቼ በሩን ከፍተለታለሁ። በሚውልበት ውሎ ወደ ምሽት ይመለሳል። አንዳንዴ ስጋ አሊያም ዳቦ በጥርሶቹ ይዞ ጎምለል ብሎ ይገባል። አገባቡ ልክ ልጆቹን እንደሚመገብ አባወራ ነው። አፉ ላይ የያዘውን ምግብ በሩ አጠገብ ጥሎልኝ ወደ መደርደሪያው ስር ሊያርፍ ይሄዳል። ያመጣውን አንስቼ ይበላለሁ። ቹቻ ወዳጄ፣ ከየት የሰረኩ ስጋ ይሁን? እንኳንም ሰረካቸው። ፈቅደው ያልሰጡህን እንዲህ መንጠቅ ነው። ምክንያቱም የራስ ድርሻ ነበር እኮ ቹቻ። ማንም በራሱ ፈቅዶ አይሰጥህም።
እኔም ያኔ ከዚያ ባለሱቅ ሰውዬ አልን ካዘጋጀችልኝ የድርሻዬን ዳቦ ሰርቄ ወጥኩ። እንዳወቀኝ ገምቻለሁ። የእናቴን ከስራ መመለሻ ሰዓት ጠብቆ ቤታችን መጣ። በልጅሽ የተሰረኩት 2 ዳቦ አለ ክፈይ አላት። እኔ ስሰርቅህ ብቻ ጠይቀኝ አለችው። ሁለታችንንም በግርም ታይቶ ጭንቅላቱን ነቅንቆ ወጣ። ከዚያ ጊዜ በኋላ ለእኔ ማንም ኃላፊነት እንደማይወስድልኝ ገባኝ። አንዳንዴ ፍራሼ ላይ ሆኜ መደርደሪያው ስር ሙሉ ሰውነቱን አንጥፎ በድመተኛ እናወራለን። የውስጤን ሁሉ ዝርግፍ አድርጌ ስዘበዝብለት ቢጫ አይኖቹን ከኔ ሳይነቅል በአትኩሮት ያደምጠኛል። ምንም እንኳ አንዴ ሚያው ብሎ ወደ ራሱ ዓለም ቢመለስም መደመጤ ብቻ እረፍት ይሰጠኛል። አንዳንዴ መፍትሄ ከሚሰነዝሩልን አፎች በላይ በጥልቀት የሚያዳምጡን ጆሮች ያስፈልጉናል። በመፍትሄ ሳይሆን በመደመጥ ብቻ የሚድኑ ህመሞች ብዙ ናቸው። ማቀፍ ደረጃ ያልደረሱ በመዳበስ ላይ የሚገኙ መነካካቶች ብቻ የብቸኝነትን ቆፈን ይገፋሉ። አንዳንዴ ውስጤ የብቸኝነት ዓለም ጭው እንዳለ በረሃ ይሆንብኛል። አጠገቤ ያለውን ግምት ራስ አንስቼ አቅፋለሁ፣ አይኖቼን እጨፍናለሁ። እናቴና ታናሽ እህቴ እየተሯሯጡ ወደ እኔ ሲመጡ ይታየኛል። የማይሮጥ እግሬን አነሳለሁ፣ ፈቀቅ አልልም። እህቴ ሮጣ መታ እግሬ ስር ትጠመጠማለች። ጎንበስ ብዬ አናቷን እስማለሁ። አፈር አፈር የሚል ጸጉሯ ይሸተኛል። ትንሽ ከብቸኝነት ያርፋለሁ። ቀና ስል እናቴን ፈገግ ብላ አያታለሁ። የፊቷ ማዲያት አልጠፋም። እጆቼን ለማቀፍ ዘረጋላታለሁ። ወደ እኔ መራመድ ስትጀምር ከውጭ የሰው ልጆች ድምጽ ያውከኛል። ትራሴን ወደ ነበረበት ወረውራለሁ። ልክ አሁን ቹቻ መጥቶ እግሬ ላይ ሲቀመጥ እንደተሰማኝ አይነት ረፍቶች አሉ። ሲነካኝ፣ ሲዳብሰኝ መኖሬን አረጋግጣለሁ። ነፍስ ያለው ገላ ስለነካኝ ብቻ ነፍሴ አለሁ ትለኛለች። ከቹቻ ጋር መደባበሳችን ያድግና መላፋት እንጀምራለን። የቹቻ ሰውነት እጅግ ግዙፍ ነው። አልችለውም። ጥፍሮቹ በሞረድ የተበጁ ይመስል ስለታማ ናቸው። አንዴ በድንገት አምልጠው እጄን ከቧጨሩኝ በኃይለኛው ይደማኛል። ደሜን አልጠርገውም። መላፋቱን ያቆምና ደሜን እየላሰ ይጠርግልኛል። ሚያው ብሎ አንገቱን ቀና አድርጎ ተጣራ። ጎንበስ ብዬ አየሁት። እግሬ መሃል ተመቻችቶ ድጋሚ ሚያው አለኝ። በሐሳብ ወዴት ሄድክ ይመስላል። ጭንቅላቱን ዳበስኩት። አይኖቹን ጨፍኖ ከውስጡ ድምጹን አጉረመረመ። ስላንተው እያሰብኩ ነው ወዳጆቿ። ይህን አጋርነትህን መቼም ላጣው አልፈልግም። የልብህን ንጽህና ከሰው ልጆች ክፋት ጠብቅልኝ። ጆሮህና ልቦናህን ከቃላቸው ጠብቅልኝ። ቃሎቻቸው ያፍናሉ። ልብ ላይ የሚሰነቀሩ ሹል ጦሮች ናቸው። ቹቻዬ፣ ከህመም ሁሉ ትልቁ ህመም እነዚህ ሹለቶች መንቀል ነው። የማይሳካው ሙከራ ልብ ላይ የተሰካኩ የቃላት እሾሆችን ለመንቀል መሞከርህ ነው። በከሰል ሻጭ እጅ ውስጥ እንደገባ ነጭ ወረቀት ነው ወደለ። መልክህን ይቀይሩታል። ንጹህ ልብህ በክፋት፣ በሴራ፣ በጥላቻቸው ይበረዛል። ያኔ ከጎን አንተንም አላገኘ። በድምተኛ እብሪት ይይዝሃል። ገላቸው ንጹህ ከሆነ ከሌሎች የሰው ልጆች ጋር ታወዳድረኛለህ። የማወቅ የመጀመሪያው ደረጃ እጅህ ላይ ያለውን በረከትና ጸጋ ከሌሎች ጋር ማወዳደር ነው። አንተ ደግሞ የውጭውን እንጂ የውስጤን የመገንዘብ ጥበብ የለህም። አይንህ የድምተኛ ብቻ ነው። ለዚህ ውጫዊ ውድድር ደግሞ በቂ አይደለሁም። ከዚህ ወዲያ በጥላቻ አይነት አየኛለህ። የገጽ መገርጣትና የጠረኔ ስንፋጤ ይሸታል። ደሜን የሚልሰው አፍህ ስጋዬን ካልቦ ተረፍኩ ማለቱ አይቀር። አደራህን ከሰው ልጆች ጋር እንዳታበር። ቹቻ ፈሳ መሰለኝ። ተነስ ከዚህ
የቹቻ ፈስ ረሃቤን ቀሰቀሰው። ሆዴ አጉረመረመ። ተነስቼ ቁራሽ ዳቦ ፍለጋ ጀመርኩ። መራመድ የረሱት እግሮቼ በእንፉቅቅ ከቦታው ደረሱ። የወገቤ ዘይት ተመጧል። አንድ ቀና አንድ ቋ፣ አንድ ቀና ሌላ ቋ ይላል አጥንቴ። ከቀናት በፊት እንደ ገበሬ አርሼ ዘሬ በተንኩ ይመስል ዛሬ የቤቴን ወለል እህል አስስበታለሁ። ቁጭ ብዬ እንደ ውሻ ባነፈንፍ በቂ ነበር። ከትንሽ አሰሳ በኋላ መደርደሪያው ስር ቹቻ ደርቆበት የተወው ግማሽ ዳቦ አገኘው። በሩ አጠገብ መሬቱ ላይ በተጠራቀመው የዝናብ ውሃ ውስጥ አበሰበስኩት። ሲርስልኝ አውጥቼ ግማሹን ቆርሼ ለቹቻ ወረወርኩለት። አሽትቶት ብቻ ተወው። ጥጋበኛ። ዳቦዬን ይዤ ወደ ፍራሽ ያመራው። ምናልባት ቹቻ ጠግቦ አሊያም ተጠይፎ የጣለውን ቁራሽ በመመገብ እየታዘበኝ ይመስለኛል። በውሃ የራሰ ዳቦዬን ወደ አፌ ያስገባሁት። አፌ ውስጥ ሲገባ ውሃውና ዳቦ ተነጣጠለ መሰል። ውሃው አፌ ውስጥ ጠለለ። ይጣፍጣል ልበል? ተርቦ የበሉት ሁሉ ይጥማል ይላሉ። ልክ ናቸው። በጣም ርቦኝ ነበር። የተሻለ ምግብ ከበላው ምን ያህል ጊዜ እንደሆነኝ አላውቅም። በእርግጥ በጊዜ ማዕቀፍ ውስጥ የተቀነበበ ምንም ክንዋኔ የለኝም። ይህን ያደረኩት በዚህ ሰዓትና ቀን ነው አይደለም። ገላዬን ታጠብኩበትን፣ የበላሁበትን፣ ፀሐይ ያየሁበት፣ የሳኩበት ጊዜያቶች በጊዜ ማህደር ውስጥ አስገብቼ ማሰብ አልችልም። ስለ ጊዜ ሳስብ ገደል አፋፍ ላይ ሆኖ የለቀቋት እፉዬን አስታውሳለሁ። ከአይን እስከምትሰወር ድረስ ብቻ የምንከተላት፣ ካለፈች በኋላ ምስሏ ብቻ በአይምሯችን መዝገብ ላይ የሚሰፍር። በጊዜ ውስጥ ቁጥር አይደለም የሚቆጠረው። ጊዜ ስንል ከጠዋቱ 2 ሰዓት ከሩብ አይደለም፣ አሊያም 20 ጉዳይ ለ8 ከ42 ሰከንድ እያለን አይሆንም። ጊዜ ሰኞና ሐሙስ አሊያም ጥቅምትና ሰኔ አይደሉም። ትላንትና ብለን ዛሬ፣ ከዛሬም ደግሞ ነገ ተከታዩ አይደሉም የጊዜ መስፈሪያዎች። እኛው ነን። ጊዜ የሚሰፈረው በእኛ ነው። በስጋና በነፍሳችን ውስጥ ነው ጊዜ የሚሽከረከረው። በሽከርከሪቱ መሃል የምንቆጥረው እኛ ነን። 24ቱ ሰዓታት የምንላቸው ፍካሪያቸው ከውልደት እስከ ሞት ድረስ ያለው ህልውናችንን ለመወከል ነው። እያንዳንዷ የገላችን ክፍል ጊዜ ነው። ህዋሳቶቻችን እንደ ኑግ ክምር በስጋዎቻችን ላይ ሰፍረዋል። በየሰከንድ ውስጥ ከዚህ ክምር ቅንጣት ህዋስ ትንሸራተታለች። ጊዜ ቁጥር አይደለም። ጊዜ ስጋችን ነው፣ ታሪካችን ነው፣ ህይወታችን ነው። ጊዜ እኛው ነን። ጊዜ ኃያል ነው የምንለው ባለ ጊዜዎቹ ሰዎች አቅማቸው ሲፈረጥም ነው። በገንዘባቸው፣ በስጋቸው፣ በስልጣናቸው፣ በቅቡልነታቸው፣ በሀሳባቸው ሲጠነክሩ በፍርጣሚያቸው በኩል ያለው ጊዜ አብሯቸው ኃያል ይሆናል። በፍርድ መንበሩ ላይ የተቀመጡ ተረኞች የፍርድ መዶሻቸውን ሲይዙ ጊዜ ፈራጅ ነው አለን። እኛንን የፈረጠም ነው። ስንወድቅም እንደዚያው ነው። ጊዜ መቁጠሪያ ሰዓት፣ ሌትና ቀኑ፣ ረቡዕና ጳጉሜ ኃይል የላቸው። እጁ የፈረጠመው እሁድ ላይ ሲሆን እሁድን ኃያል አያሰኘው። መስከረም ፈራጅ አይደለም። ጥቅምቱ የገጠመለት ፈራጅ ሊሆን ይችላል። ጊዜ እኛ ነን። ሲነሳም ሆነ ሲወድቅ በእኛ ትከሻ ላይ ነው። የጊዜ ሳይሆን የሰው ጀግና ነው ያለው። ሽንፈታችን የራሳችን ተጠያቂነት እንጂ የጊዜው አይደለም። ገጥመው የጣሉን ክረምትን አሊያም በጋን ታከው የገጠሙን ተፋላሚዎቻችን እንጂ ነሐሴ አሊያም ሰኔ አልነበሩ። ምሽትን ተገን አድርገን ኃጢአት ፈጽመን ነፍሳትን ገድለን ዘርፈን ብዙ ወንጀሎችን ስለሰራን የምንጠየቀው እኛ ነን። ይህን ሁኔታ ያመቻቸልንን ምሽት ከፍርድ መንበሩ ፊት አንገትረው። የፀሐይ መውጣትን ተከትለን ወጥተን ላስመዘገብነው ድል ነይ ፀሐይ ብለን አንሸልማት። ጊዜ እኛ ነን። የጊዜ ጀግናም ሆነ ደካማ የለም።
ይሄኛ ጊዜ ግን መከረኛ ትውልድ ተገልጦበታል። ዘመኑ የመከራ ክርታስ ሆኗል። በዚህ ክርታስ ውስጥ ሞት፣ ረሃብ፣ ስደት፣ ጦርነት፣ ድህነት የተባሉ ጥሬ ሀቆች ታጭቀውበታል። ይህንንም የክርታስ ቋጠሮ በእያንዳንዱ የትውልድ አንገት ላይ እንደ ሜዳሊያ ተንጠልጥሏል። ለዚያም ነው ሁሉም የጎበጠው። ለዚህም ነው የድባት አየር ብቻ የሚነፍሰው። የዘመኔ ጨቅላዎች በእናቶቻቸው ጡቶች በኩል የሚመጠምጡት ትኩስ ደም ነው። ከፍ ሲሉ የሚታዘሉበት የአንቀልባ ዛጎሎች ቅጭልጭልታ የሚያስተክዛቸው ድባትያም ትውልዶች እየመጡ ነው። በእናታቸው ሽሩሩ ተረታቸውን የሚደልቁ ጨለማ ብቻ ዘፈን የሚታያቸው እየተወለዱ ነው። ከፍ ሲሉ ከኩዮቻቸው ጋር የኮባ ሽጉጥ ይዘው ጥርሳቸውን ነክሰው ይተኩሳሉ። የምር ጨዋታ ሳይሆን የምር መኖር ውስጥ ናቸው። ይህ ሁሉ ዘመኑ ላይ ያንዣበበው የሞት ጥላ ውጤት ነው። ደስታው የማይሰነብትለትን ትውልድ ማየት ያስፈራል። ሲወለድ ከነቃጭሉ ሳይሆን ከነድብርቱ ተብሎ የሚዘፈንለት ሆኗል። አሁን እናቶች በቀሚሳቸው ጫፍ የልጆቻቸውን ንፍጥ ሳይሆን ትኩስ ደም ይጠርጋሉ። አባቶች ከልጆቻቸው አናት ላይ ፎሮፎር ሳይሆን የደረቀ የደም ግግር ይፈገፍጋሉ። ሌሊት የልጆቻቸው የእንቅልፍ ቅዠት አያስበረክካቸው። በቁማቸው የሚቃዡትንም ተለማምደውታል። የትውልድ ቃጭል ሳይሆን ሞቱን አንጠልጥሎ ነው የሚወለደው። አሁን የሚወለዱ ሕፃናት ከወላጆቻቸው መዳፍ በላይ የሞት ተረከዝ አፍንጫቸው ስር ይርመሰመሳል። ከእናቶቻቸው ማህፀን ሲወጡ የሚጠቀለሉበት ጨርቅ አድገው ቁመቱን ሳይበልጡት ይሞታሉ። በእርሱም ጨርቅ ወደ መቃብራቸው ይላካሉ። የህይወት ታሪክ የሚነበብላቸው እጅግ ጥቂቶቹ ናቸው። ከእስከ የሚባል ህይወት ያላቸው ተወለዱ፣ ከዚያስ በአዋላጃቸው ሞቱ። በተፈጥሯዊ ሞት መሞት ቅንጦት እየሆነ ነው። በየመንገዱ ከገዳዮቻችን ጋር ትከሻ እየተገፋፋን እናልፋለን። አለፍ ሲልም ከገዳዮቻችን ጋር ማዕድ እየተጋራን ነው። ያጎረሰን እጅ አንገታችንን ይፈጠርቃል። እንዲህም ሆነን ሞትን እንፈራለን። ይህ የሚያስቅ ነገር ነው እኮ። የትውልድ በጊዜው ላይ ተሸንፏል። ቢያኮርፍ እንኳ የሚያባብለው የለም። ታላላቆቹ ጥይት በማንጣጣት ተጠምደዋል። ለረሃቡ ዳቦ ለእንባው ደግሞ መሐረብ የሚያቀብለው ታላቅ የለውም። የኑሮ ትርምስና ውጣ ውረድ ታላላቆቹን ሽባ አድርጓቸዋል። ለምሳሌም ጎንበስ ሲሉለት ኩርኩማናቱን ያቀምሱታል። ለመማር ከእግራቸው ስር ቢደፋ ከንጽህና የራቀ እግራቸው ይሰነፍጠዋል። ይህ እግራቸው መዋል በሌለባቸው ስፍራ ስለመገኘታቸው እንደ ምልክት ሆኖ ይጮሃል። ትውልዱ ባክኗል። ታላላቆቹ ለሚጫወቱት ቁማር ማስያዣ ሆኗል። ህይወቱ የራሱ አይደለች፣ ባራጣ ተይዛለች። በቃ አደገኛ የሆነ አዚማም ትውልድ እየተፈለፈለ ነው። የሰው ልጆች ኮቴና ጫጫታ አሁንም ከውጭ ይሰማኛል። ከዚህ ቀፋፊ ድምፅ ወዴት ብሄድ ነው መራቅ የምችለው? እንደ ጥላ ስርስር የተከትሉኝ ይመጣል። አንዳንዴ እነሱን ላለማየት ስል አንዳች ስርቻ አስሳለሁ። ዓለሜን ለማጥበብ ስል በራሴ ጥጋ ጥግ ዳክራለሁ። የእይታ አድማሴን ለማጥበብ ስል እጆቼን አይኔ ላይ ሳልጨፍን ከፊቴ ላይ አስቀምጣለሁ። የእጆቼን መዳፍ ድረስ በማየት ብቻ እይታዬ ውስጥ የሰው ልጆች እንዳይገቡብኝ እጥራለሁ። የሰው ልጆችን እጠላለሁ። ፍቅር ይሉት ነገር ልቤን ጎብኝቶኝ አያውቅም። ስለመኖሩም እጠራጠራለሁ። ልቤ ደም ሲረጭ ብቻ ነው የኖረው። የሰው ልጆች ውስጣቸውን ምናብ በገሃዱ ሊያገኙት የመፈለጋቸው ውጤት ነው ፍቅር። አእምሯችን ውስጥ በምናብ የተሳለው የሌሎች መልክና ቁመና፣ ባህሪና ስብዕና በምድር ላይ በአንዱ ስጋ ላይ ሲገለጥ ፍቅር ያዘን እንላለን። ያፈቀርነው ቀድመን በአእምሯችን ያስቀመጥነውን ማንነት እንጂ አዲስ ያገኘነውን እንግዳ አይደለም። እኔ በውስጤ ስዬ ያስቀመጥኩት ምናባዊ አቋምና ስብዕና ባለመኖሩ ፍቅርን አላውቀው።
በዘመኔ የሰው ልጆች እንጂ ሰዎች ስለሌሉ ይህን ስያሜ አልጠቀመው። ሰዎች በተፈጥሯቸው ገደልና ሜዳውን የሚለዩ ሞራል የተቸራቸው ሕሊናቸው ዘወትር የሚመራመራቸው እጅግ የተለዩ ፍጡራን ናቸው። እነዚህ የተፈጥሮ ሁሉ ገዢዎች ዛሬ ላይ ከትውልድ መዝገብ ላይ ተፍቀዋል። እንደ አጋጣሚ ቢገኙ ድንቅ ፍጥረቶች ሆኑ ይጎበኛሉ። ዓለም ስለነሱ ጠዋት ማታ ይዘግባል። መልካምነትና ሞራላዊነት የሰው ተፈጥሮ እንዳልሆነ ሁሉ በመደነቅ ስለ መልካምነታቸው ይለፈፋል። አሁን ዘመኔን የሚጋሩን በጠቅላላ የእነዚህ ድንቅ ፍጥረቶች የልጅ ልጆቻቸው ናቸው። ስለዚህም ነው ሰዎች ሳይሆን የሰው ልጆች እያልኩ የምጠራቸው። እነዚህን ከሌላው በተለየ መልኩ እጠላቸዋለሁ። ነፍሶቻቸው ጋለሞታ ነች። እዚህም እዚያም ትረግጣለች። አቋምና ልኳን መስፈሪያ ልክ የላቸው። እዚያ ተራራ ላይ እንደበቀለ ወፍ ዘራሽ ዛፍ የበቀሉ ይመስላቸዋል። ማለትም በስተት ተወልደው ያለ ምክንያት የሚኖሩት ህይወት ውስጥ ይፍገመገማሉ። መፈጠራቸው ለዓላማ መሆኑን ይዘነጋሉ። ጦርነትን ሲያዩ ሐይቅ ዳር ተቀምጠው በተፈጥሮ ራሳቸውን እያደሱ አይነት ተዝናኖት ውስጥ ይሆናሉ። ደም የውሃ ያክል ቀላል ሆኖላቸዋል። ጥርሶቻቸውን በመሰሎቻቸው ፍጥረቶች አጥንት ይፍቃሉ። ሀብቶቻቸው ባልተገቡ መንገዶች የመጡ ናቸው። ኡፍ ጉዳያቸው። ከነሱ ጋር ህብረት የለኝም። ራሴን ችዬ በራሴው ጎዳና ላይ የምጓዝ ብቸኛ የሰው ልጅ ነኝ። ጥርሶቼን በምላሴ ጫፍ ዳበስኳቸው። ይሻክራሉ። የአፌ ጥጋ ጥጋ አልጌ የወረሩ ይመስል ምላሴን ኮሰኩሰኛል። የአፌ ጠረን አሳስቦኝ ለማጽዳት ሞክሬ አላውቅም። ማንም አጠገቤ ሆኖ ለማያሸተው የአፌ ጠረን ለምን ስል ጉልበት ላባክን። የጥርስና የአይምሮ ሁኔታ ተመሳሳይ ይመስለኛል። ሁለቱም ካልተንቀሳቀሱና የሚያላምጡት ሀሳብና ምግብ ካልሰጠናቸው ይቀየራሉ። ለአይምሯችን የሀሳብን ለጥርሳችን ደግሞ የምግብን ግብአት ካላገኙ ለዙሪያችን ይሰነፍጣሉ። እድሜ ግን ስንት ሆነ? 10 25 ወይስ 80 ዓመት ሞላኝ ይሆን? አላውቅም። ቀኔ መቁጠር ቅንጦትን መኖር ያይሻል። ምናልባትም አንድ የሚባል የእድሜ አቆጣጠር ካለ በሱ ብጠራው የተሻለ ይሆናል። ዛሬና ነገ መካከል ምንም ልዩነት የሌለኝ እኔ 50 እና 70 ዓመት ብዬ ራሴን የቁጥር ሸክም አልጭንበትም። አንድን ዓመት ምናልባትም ለ100 ያህል ዙር ደጋግሜ ኖሬያት ይሆናል። የተወለድኩበትን ቀንና ዓመት አላውቅም። ነፍስ ካወቅኩ ጀምሮ ጉቶ እግሮቼን ስጎትት ነው ራሴን ያገኘሁት። ድባቴያም ህይወቴን ሳባብል ነው ከዓለም ጋር የተዋወቅኩት። የሰው ልጅ ልክ በምጣዱ ላይ እንደሚዞረው የእንጀራ ሊጥ ነው። ከሰፊው ክብ ይጀምርና እየዞረ ክቡን እየገጠመ መጥቶ መሃል ላይ ይዘጋል። የሚጀምርበት ነጥብ አይታወቅም። በዚህ በኩል ነው ብለን አቅጣጫ እናስቀምጥለት። የሊጡ ፍጻሜው ግን መሃል ላይ መሆኑ ግልጽ ነው። ሰፊው ክብ ተሰብስቦ መሃል ላይ ሲገጥም እንዲበስል ይገጠማል። የሰው ልጅም እንዲሁ ነው። የሚወለደው ራሱን በቅጡ ከማያውቅበት ከነፃው ዓለም ነው። ነፃነቱ ልክ እንደ ሰፊው ክብ ነበር። ራሱን እያወቀ እየተማረ እየተመራመረ ብሎም እየኖረ ሲመጣ ክቡን እያጠበበ ይመጣል። እየኖረ በመጣ ቁጥር የሚጠብ ክብነት ተሰጥቶታል። ልክ መሃሉ ላይ ሲደርስ ፍጻሜውን ያገኛል። በምድር ላይ ያለው ቆይታ ተጠናቀቀ። በሞት ሁለቱም ከዚህ ወዲያ ይከደናሉ። የሰው ልጅ ግብዓተ መሬቱ የምጣዱ ላይ ሊጥ ደግሞ በክዳኑ ይዘጋሉ። ከዚህ በኋላ ሁለቱም ወደ ቀጣዩ ከፍታቸው ይንደረደራሉ። ምጣዱ ሲከፈት የፈሰሰበት ሊጥ እንጀራ ተብሎ ይወጣል። ከዚህ ወዲያ ይህ እንጀራ ነፍስ አለው። ነፍስ ያላቸውን ፍጡራኖችን ይመግባል። በእንጀራኛ ቋንቋ ብናወራው የተፈጠርኩበትን ዓላማ እየኖርኩ ስለሆነ ደስተኛ ነኝ ሊለን ይችላል። እዚህ ደረጃ የደረሰው እንጀራ በመጀመሪያ የአፈርን ደረት ሰንጥቆ ከወጣው ጤፍ ነው። ከአፈር ወጥቶ በአፈር የተፈጠሩ የሰው ልጆችን ነፍስ ያስቀጥላል።
ከአፈሩ የወጣው ጤፍ ከመታጨድ አንስቶ እስከ ወፍጮ ቤት ድረስ ያለው ጉዞ የመከራ ነው። ይህ መከራው ከሰው ልጅ የህይወት መልክ ጋር ተመሳሳይ ነው። መታጨድ፣ መወቃት እያለ በስለታማ መፍጫ ውስጥ መድቀቅ፣ በመጨረሻም ታላቁን ስኬት መቀናጀት የግድ ይለዋል። እሱ ስኬት የሚጀምረው ከብስለቱ በኋላ የሚመጣው መድረስ ነው። ከምጣዱ ላይ በስሎ በሰፌድ ላይ ተነጥፎ ወጥቶ ነፍስ ያላቸውን ሲመግብ የመኖር ግቡን እያሳካ ነው። ለዚህ ክብር የበቃው ደግሞ ያቺን ክብ ዞሮ ስለገጠመ ነው። የሰው ልጅም ደስታው የሚጀምረው ከዚች የመኖር ክብ መግጠሚያው ላይ ሲደርስ ብቻ ነው። ተወልዶ አድጎ እየኖረ በመጣ ቁጥር ክቡን ጨርሶ ሲገጥም በሞት ምድርን ይሰናበታል። ልክ እንደ እንጀራ ሁሉ ነፍሱ አገልግሎት የምትሰጠው ከሞቱ ማግስት ነው። ያኔ እውነተኛውን ደስታ ማጣጣም ይጀምራል። ለጋገረው አካል አገልግሎት የሚሰጠው ሲሞት ነው። ለዚህ ነው የሰው ልጅ በእረፍት ውስጥ ያለውን ደስታ ማጣጣም ከፈለገ በመጀመሪያ ይሞት የሚለው። ራሱን ይገላግል። እኔም ጥቂት ሰዓታት ቀርተውኛል። ከዚህ ወዲያ ብዙ የምኖር አይመስለኝም። ብዙ የህይወት መስመሮች ላይ ክብ እየሰራው ኖሬያለሁ። ከዕለት ወደ ዕለት ክቤን እያጠበብኩ መጥቻለሁ። ክቤ እየጠበበ መሆኑ ሳውቅ ልቤ እየፈነጠዘች መጣች። ደስታ እፍን እያደረገኝ ነው። ተጋግሬ ነፍስ ልዘራ ነው። በአፈሩ ክዳኔ ውስጥ አይኖቼን ከፍታለሁ። ይህንን ሳስብ አንገቴን ወደ ላይ ቀና አድርጌ አይኖቼን ጨፈንኩ። ወፍራም አየር ወደ ውስጥ ሳብኩ። የምገባበት ምድር የአፈሯን ጠረን ከወዲህ አወደኝ። ትኩስ ለማፈር እንደሚተከተክ የወጥ ቁሌት ድምፅ እየተሰማኝ ነው። ስጋዬን ተቀብሎ ህይወት ሊዘራብኝ እየተዘጋጀ ነው። ትከሻዬ የተነቀለ ያህል ሸክም አጣሁበት። ምድር እየጠበቀችኝ ነው። እንደ እናት እቅፏን ዘርግታ እሰይ እሰይ እያለችኝ ነው። መሮጥ አለብኝ፣ መፍጠን አለብኝ። የምጣዴን መሀል ዛሬ አርፍባታለሁ። አፈር በተባለ ክዳን ስር እከተታለሁ። ያኔ ይበስልና ትክክለኛውን ደስታ ለዘላለም አጣጥማለሁ። እውነተኛውን ግዙፍ ህይወት እኖራለሁ። ከማይደርቀው ለምለም ሜዳ መሃል ሆኜ እጆቼን ዘረጋለሁ። ከፀሐይ መውጫ በኩል በሚመጣው ንፋስ ልብሶቼን አውለበልባለሁ። እግሮቼ እርጥብ ሳር ላይ ይዘላሉ። ይህ ሁሉ የሚሆነው በሞቴ ማግስት ነው። ቢራቢሮች ከግንባሬ ላይ ያርፋሉ። የህፃናት የረሃብ ለቅሶ ሳይሆን የቡረቃ ሳቅ ከርቀት ይሰማኛል። በህይወት ቆሜ ያላገኘሁት ሐሴት ሞቴ ይሸልመኛል። ምንድን ነው የበሬን ደረት የሚታከከው? ጆሮ ተለጥፎ የሚያዳምጥ ይመስለኝ። ከበሩ ስር ጥላው ተኝቷል። ከውስጥ የሚከናወነውን ለማወቅ ያሰፈሰፈ የሰው ልጅ በሬ ስር ይልከሰከሳል። ከፍቼለት ቢገባ ምንም አዲስ ላይ ያገኝበት ነገር ምን ያንሿክከዋል? ይሄ በሬ ስር የተለጠፈ ጆሮ ሸከከኝ። አጠገቤ አምጥቼ ባስቀምጠው እንዲሁ ከመፋጠጥ ያለፈ ምንም አያገኝ። ይህን በሬ ላይ የተለጠፈ ጆሮዬን አቁሜ ሳዳምጥ ጣሪያዬ ላይ ያረፉ እርግቦች አናጡብኝ። ጣሪያዬን በደቃቅ እግሮቻቸው ይራመዱባታል። ጣ ጣ ጣ የሚል የኮቴያቸው ድምፅ ምናልባት እንደ ሙዚቃ የማንቸለችለው ጥዑም ዜማ ነው። ብቸኛው መታከሚያዬ ነው። ቀኑ አይኖቼ እንደፈጠጡ ጆሮቼ እንደቆሙ ያው ከሰዓቱን እያጋመሰው ይመስላል። በመስኮቴ ሲገባ የነበረው የፀሐይ ብርሃን የለም። ምናልባት ከ10 አሊያም 9 ሰዓት ሆኗል። ቀንና ሌሊቱ እንደዚህ በላይ ላይ ይፈራረቃሉ። ከትላንት ያስቀረሁት ለነገ ደግሞ የማሻግረው ምንም የዚህች ዓለም በረከት የለኝም። እጄ ውስጥ የመዳፌ መሃል ላብ ብቻ እንዲኖር ነው መሻቴ። እጄ ውስጥ የገቡ ነገሮችን ሁሉ ስለቅን ይኖርኩት። ወደ ሆዴ ከማስገባው ደረቅ ዳቦ ውጭ ከዚህ ዓለም ከንቱ ንብረት
ጣቶቼ እንዲቆነጥጡ አልፈልግም። እጄ ውስጥ ከሚያስፈልገኝ በላይ ምንም ነገር እንዲገኝ አለመዳከሬ እረፍት ሰጥቶኛል። ሰው እጅ ውስጥ በያዘው ነገር ክብደት ልክ ነው ሸክሙ። ባዶውን የሚኖር ሰላም አለው። ወደ እጁ ለማስገባትም ሆነ የገባውን እንዳይወጣ ከመዳከር ጭንቀት ያርፋል። ራሴን ለማኖር የተራራ ገላ አልዋጥጥም። እግሮቼን የአሸዋ ጥርሶች ላይ አልሞርድም። ትንፋሽ ይቀጥል ዘንድ ያቺ ቁራሽ ደረቅ ዳቦ በቂ ነች። ለማላውቀው ነገ የማውቀውን ዛሬን አልበድልም። አሁን እጆቻችን ላይ የተደላደሉ የመሰሉን ጸጋዎች የኛ ለመሆናቸው የሚገባን ጊዜ ይመጣል። ገንዘባችን፣ ስልጣናችን፣ ዝናችን በእኛ ላይ የሚሸጋገሩ የዓለም ንብረቶች ናቸው። ለቀጣይ ተረኛ እናስረክባቸዋለን። አሁን አስረነው የወጣነው የእጃችን ሰዓት ምናልባትም በገናዣችን እጅ ይፈታ ይሆናል። የብልታችን ዙሪያ ጸጉር ሬሳ ሆንን ይላጩት ይሆናል። በቃ ሁሉም ነገር ራሱን ለማስቀጠል የኛን ህልውና ይጠቀማል። ሁሉም የኛ አይደለም፣ የተረኛችን እንጂ። አንድ ዕለት ጠዋት የእናታችን እልልታ ከጥልቅ እንቅልፋችን ቀሰቀሰ። እንዲሁ የአንድ ተራ ሰው ጩኸት መስሎኝ ነበር። በመጀመሪያ እንዲህ ያለ የመጮህ አቅም የነበራት አልመሰለኝ። ድምጿ ከፍ የሚለው ስትሰድበን ብቻ ነው። ዲቃላዎች የሚል ቃል ላይ አፏ ይፈታል። በመቀጠል ደግሞ እናታችን እልልታን እንዲታውቅ ነበር። በሐረቂ የደነዘዘች ምላሷ እንዲህ ልትንቀለቀል እንዴት ቻለች? ከ3 እርምጃዎች አልፎ ሰምተኑ የማናውቀውን የእናታችንን ድምፅ እንዲህ ባለ የቀለጠ እልልታ እሷ ናት ብዬ እንዴት ልመን? የኔ ጌታ እያለች እልልታዋን ታስከትላለች። ከታናሽ እህቴ ጋር በእንቅልፍ ድንብር ስንነሳ የቤታችን በር በአንድ ሰውዬ ሰውነት ተሞልታለች። ዛሬ የተአምራት ቀን ነው መሰል። ቤታችንን እንዴት ሌላ ሰው ሊጎበኛች ቻለ? ከዓለም ላይ ሁሉ ተገለን የምንኖር እስኪመስለኝ ድረስ ብቸኝነት የቤታችን ጌጥ ነበር። የሰውየው ትከሻዎች ከሁለቱም የበር መቃኖች ጋር ተለጥፈዋል። ትልቅ የስጋ በር ሆኖ ከውጭ የሚገባውን ብርሃን ጋርዶታል። በዚህም ፊቱ አልታየኝም። እናቴ እንዲህ በስሜት ቁጭ ብድግ ስትል ከቆመበት ነቅነቅ አላለም። የቤታችንን ብርሃን ጋርዶብን ቆሟል። እናታችን ደረቷን መታ እያደረገች የኔ ጌታ ትለዋለች። እንዲህ አይነት ጥሪ ከማንም ሰምቼ አላውቅም። ጌታ እንዲህ በበር በኩል ነው የሚመጣው? ልክ እንደ ሰው ልጆች ሁሉ ደጅ ላይ ቆሞ ግባ እስከሚሉት ይጠብቃል ወይ? በር ላይ ቆሞስ ወደ ውስጥ የሚገባን ብርሃን ይከለክላል ወይ? ጌታ የኛን ቤት ያውቃታል? ጌታ ቢጫ ፌስታል ይዞ ይዞራል? ደሞስ እንዲህ አይነት ጥቁር ረጅም ከስክስ ጫማ ምን ሊሆኑ ተጫመተ? ብዙ ይጓዛል እንዴ? ደክሞታል መሰል። ለጌታ የሚደረግ መስተንግዶ እንዴት ያለ ነው! እልል እያሉ ደረት መምታት ግን አይመስለኝም። አንድ እርምጃ ወደፊት ሲራመድ እናቴ ወደ ጉልበቱ ዘፍ አለች። የኔ ጌታ ብላ ጉልበቱ ላይ ተጠመጠመች። እኔና እህቴ ወደ ጓዳ የሚያስገባው በር ላይ ቆመን የሚሆነውን እንመለከታለን። ከጭንቅላቱ እንቅስቃሴ ቀና ብሎ እንደተመለከተን ገባኝ። ትንሽ የሚያስፈራ ነገር ነበረው። ይህ ጌታ ከምን ሊጠብቀን የመጣው? ከእናቴ ንክሻ ክንዴን ፈልቅቆ ያወጣልኛል? ጠዋትና ማታ የምንበላውን ንፍሮ በቃችሁ ከዚህ ወዲያ ብሎ ይደፋልናል? አሁንም እልል ትላለች። በአዚማም ህይወት ውስጥ ቆዝማ የኖረችው እናቴ ደስታዋን መግለጽም ከብዷታል፣ አሊያም ጠፍቷታል። ደስታዋን መግለጽ ስለከበዳት ይመስለኛል በእልልታዋ መሃል ደረቷን ትደቃለች። ይሄ የብርሃን ግርዶሽ የሆነ ሰውዬ ግን ምንም አይነት ነገር አይታይበትም። አንድ እጁን ብቻ የእናቴ አናት ላይ ጭኖ ወደ ላይ እንደማንጋጠጥ አለ። እየጸለየላት ይመስል እዚያው በተንበረከከችበት ሆና
አናቷን እየዳበሰ ጸጥ ብሏል። ለማን ነው የሚጸልየው? ይህ ሰውዬ እናቴ እንደጠራችው የምርም ጌታ አይመስለኝም። የአንድ እጁ መዳፍ ብቻ የእናቴን አናት ሸፍኖታል። ጣቶቹን በፀጉሯ ውስጥ እያስገባ ያሻታል። እናቴ ታድላ። እሱም እያለቀሰ ከነበረ ለምን እንደሷ አለልታ አላሰማ? እሱም እንደ እናቴ ደስታውን መግለጽ የጠፋበት ይመስላል። እጁን አንስቶ አይኖቹን ሲያብስ እያለቀሰ እንደነበር ገባኝ። የእሱም እንባ ሆነ የእናቴን ደስታ ለማየት የሚያስችል ብርሃን ጋርዶብናል። ይህ ብርሃን እስከ መቼ ነው የሚጋረደው? ቹቻ በወፍራም ድምፁ ማጉረምረም ጀምሯል። በድመተኛ እያለቃቀሰ መሆኑ ነው። እንዲህ ሲሆን ያስጠላኛል። ድምፁ አንዳች ድቡልቡል የሆነ ተወርውሮ ልቤን ይደበድበኛል። በቁጣ ዝም ላሰኘው ሞከርኩ። እሱም ጭራሽ በቁጣ ይመልስልኛል። ይችን ፍርፋሪ ያመጣውልህ ብሎ ንቀቱን ሊያሳየኝ ፈልጓል። የሰው ልጆች ባህሪ እየተዋረሰው መጣ መሰል። እነሱ ናቸው እስካበላን ድረስ ኮርቻ ሰቅለንብህ እንጋልበህ የሚሉት። ቹቻም ይኸው ድምፁን ከፍ አደረገብኝ። ከጥቁር መልኩ ውስጥ የሚታዩት ቢጫ አይኖቹ ይንቀለቀላሉ። የአይኖቹ ሳተፊነት ያንን የብርሃን ግርዶሽ ሰውዬን ያስመስሉታል። ቹቻ ምን ሆነሃል? ድምፁ ማጉረምረም ቀጥሏል። ተነስቼ የፊት እግሮቹን በአንድ እጄ ይዤ በኃይለኛው አሽከረከርኩት። አሽከርክሬ ግድግዳው ላይ አላተምኩት። አቅምን መፈታተሽ ጥሩ ነው። አልፎ አልፎ አጉራሾቻችንም እንዲህ ማስደንገጡ የተሻለ ነው። አንድ ጮሆ ዝም አለ። ሮጡ ወደ መደበቂያው ገባ። ጸጉሩን ላሻሽለት መስሎታል። ጭራውን ወዘወዘ። ተጠግቶ የዳበሰውን ሁሉ እጁን ለአንገታችን እያመቻቸ ነው። ያንቀናል። ተጠግቼ ሳነሳው እንደለመደው አቅፌ ላሻሸው መስሎት ነበር። ስንት ዘመን ጠብቄ የኖርኩትን የጸጥታ ዓለሜን በአንድ ተራ ድመት አላስነጥቅም። ከጫጫታና ሁካታው ዓለም ራሴን ገለል አድርጌ በጥልቅ ጸጥታ ውስጥ ስመላለስ ኖሬያለሁ። አንድ ክብደት የሚያነሳ ጎረምሳ በሰውነቱ ላይ እንደሚሰማው ጫና ውስጤ በዝምታ ክብደት ሲፈረጣጥም ይሰማኛል። የውስጤ መንፈስ በዝምታ ኃይል በየዕለቱ ከአለት በላይ ሲጠነክር ይታወቀኛል። ጥልቅ ዝምታ ድምፅ አልባ መሳሪያ ነው። ያኔ የእናቴና እህቴ አየር ላይ በሚወዛወዘው እግሮቻቸው ስር አናቴ ሲገኝ ጀምሮ ጸጥ አልኩ። ዝምታን እንደ ዝናር ታጠቅኩ። በጠላኋቸው የሰው ልጆች ላይ እያርከፈከፍኩ ሳጠቃቸው እዚህ ደረስኩ። የሰው ልጆች ጸጥታን በላዩ ላይ እንደ ጋቢ የደረበን ሰው ይፈራሉ። በእርግጥም ልክ ናቸው። ጸጥ ያለ አጥቂ ቀጣይ እርምጃውን በደንብ ያውቃል። ውጭው ዓለም ጨለማ ነው ለኔ። ምናልባትም እንደ ሌሎች በሬን አልፌ በጎዳናው የምንቀሳቀስ ቢሆን ከስንቱ ጋር እላተም ነበር። አዎ ብርሃኑ ያለው ከውስጤ ብቻ ነው። ያበራሁት የውስጤን ሻማ ነው። ይህ ለኔ ቀላል ጉዞ አልነበረ። ከራሴ ጋር እልህ አስጨራሽ ትግል ጠይቆኛል። መቀጥቀጥ የነበረበት ማንነቴን አሳማሚ ቡጥ ያርፎበታል። መከርከም ግድ ያለበት አስተሳሰቢ ደግሞ በአግባቡ ተገርቶ እዚህ መድረስ ነበረበት። አደረኩት። እንደኔ የህይወትን ሚስጥር ማወቅ ለሚሹ በቅድሚያ ማንነታቸውን ይፈልጉ፣ ራሳቸውን ያገኙት። ራሳችንን የማግኘት ጉዞ ቀላል አይደለም። ለሺህ ዓመታት ተጉዞ የማይጨርሱት ጨለማ ውስጥ እንደተቀመጠች ሻማ ነው። ይህችን ሻማ ለማግኘት አይን የሚወጋውን ጨለማ ማለፍ ይኖርብናል። ይህችን ሻማ ያገኘን ዕለት ጨለማው ከዙሪያችን ይጠፋል። ከፀሐይ ጋር የሚገዳደር ብርሃን እጃችን ላይ ይገባል። ይህ ብርሃን ነው ትክክለኛው እኛነታችን። በዚህ ጨለማ ውስጥ ብርሃኗን ለማግኘት የምናደርገው እልህ አስጨራሽ ትግል ማለት ነው ብቸኝነታችን። በርና መስኮቶቻችንን እንዝጋ። ከመንጋውና ጫጫታው ራሳችንን እንገንጥል። የውጭው ዓለም ጋር የሚያገናኘንን ድልድይ እናፍርሰውና የውስጣችንን ጎዳና እንዘርጋ። ከራሳችን ጋር የሚያገናኘን ስርዓት ብቻ እንመስረት።
ጭው ባለው የውስጣችን በረሃ መሃል ሆነን እኔ ማነኝ ብለን ለጠየቅነው የራስ በራስ ጥያቄ የምናገኛት የመጀመሪያዋ መልስ ታማኝ ነች። እሷ ምላሽ ነች ትክክለኛው ማንነታችን። ውስጣችን ማንም ታዛቢ በሌለበት ስለተጠየቀ አይዋሽም። ከነጭቅቅታችንና እድፋችን ለራሳችን አንተ እኮ እንዲህ ነህ ብሎ ያቀርበናል። እሱን ማንነታችንን ልክ ነውና እንቀበለው፣ አንፍራው። ይሄ የብርሃን ግርዶሽ የሆነ ሰውዬ እናቴ እንደዚያ በስሜት እግሩ ስር ስትሰግድለት ምንም አይነት እንቅስቃሴ አላደረገም። እያለቀሰች ተነስታ አቀፈችው። ስታቅፈው ደረቱ መሃል ጠፋች። ሜዳ ላይ እንደተጣለች መርፌ በትከሻው ስፋት ተዋጠች። እጁን በቀስታ አንስቶ አቀፋት። የኔ አባት ምነው እንዲቀጣኸኝ ብላ በአዲስ ጉልበት ለቅሶዋን ቀጠለችው። የኔ አባት ነው ያለችው። እናታችን ግን አባት ነበራት? ግን ቤተሰቦቿ ሴት ናቸው አላትስ? አስቤው የማላውቀው ነገር ነው። ስለኛም ቤተሰቦች ጊዜ ሰጥቼ አስቤ አላውቅም። ይህ ሰውዬ እንደምትለው አባቷ ቢሆን ስለኛ ምናችን ሊሆን ነው? በቅፋ ውስጥ አስገብቶ የአናቷን ጠረን አሸተተ። ይህን ያህል ዘመን አብረናት ስንኖር ያላገኘነውን እድል ይህ ሰውዬ ዛሬ መጥቶ እቅፏንም ሆነ ጠረኗን አገኘ። ምናልባት በዚሁ ባለበት ወደ ኋላ ዞሮ ቢሄድ እከተለው ነበር። የእናቴ ጌታ፣ የእናቴ አባት፣ የእናቴ ጠረን ግን ምን ይላል? እቅፏት ሲሞቃል ብዬ ጠይቀው ነበር። የዚህች የትንሽ ደቂቃዎች እድሉን ለጥጦ ለሺህ ዘመን ሲተርክልኝ ይኖር። በገባበት ገብቼ የእናቴ ጠረንና እቅፍ ከዚህ እንግዳ ሰውዬ አፍ ስቀዳ እኖራለሁ። ለእኔና ለታናሽ እህቴ በዚች ምድር ላይ ከእናታችን ውጭ አለን የምንለው ወገን አልነበረን። ይህንንም የቤተሰብ አሰሳ ጥያቄያችንን ደፍረን ለእናታችን አቅርበንላት አናውቅም። በጥርሷ መሃል አስገብታ እንደምትሰለዝለን እንገምታለን። አሁን ምን ይገትራቸዋል ብላ ሳታስደነብረን ደብተሮቻችንን ይዘን ወደ ትምህርት ቤታችን ወጣን። የእናቴ ፍቅር የድመት አይነት ፍቅር ይመስለኛል። ከራስ እየገፋ ወደ ራስ የማስጠጋት ጥበብ ትችልበታለች። መግፋቷ እስከ ጥግ ድረስ ነው። ድመት ገና ስትወልድ የደከሙና መከራን መቋቋም የማይችሉ ልጆቿን ትበላለች። የመከራ ጊዜያቸውን ታሳጥርላቸዋለች። በጭካኔ ጥርሶቿ በስስት ትሰለቅጣቸዋለች። እናቴም በልጅነቴ ለዚህ ዓለም መከራ ትታዘጋጀኝ እንደነበር አሁን ገብቶኛል። ሳድግ ከዓለም የማላገኘውን ፍቅር ገና ከልጅነቴ ፍቅር ነስታኝ እንዳልጓጓ አድርጋኛለች። እስከ ሕይወት ፍጻሜ ከሰው ልጆች የማይሰጡኝን እቅፍ ያኔ አላለማመደችኝምና አሁንም ብዙም አይከፋኝም። በልጅነቴ የማይመጥኑኝን ስድቦች ስትግተኝ አድጌያለሁና አሁን የማንም ቃል አይሰብረኝም። ብዙ ነገሮችን ስትነፍገኝ ለካንስ ለዚህ ሕይወት እያመቻቸችኝ ነበርና አልገባኝም። ጥሪ ወደ ሞት። አህመድ ሁስ ወይም ሻድ። ተራኪ ቤዛዊት። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። የመጨረሻ ክፍል ነገ ማታ ይለቀቃል።